would have been over in 2 weeks. ልናገር እንጂ መጠየቅ እችላለሁ። ለዚህ ነው እንደ የጋበዛችሁ ዘለንስኪ ይናገራሉ። ኮሜዲያኑ የቴሌቪዥን ድራማ ተዋናይ ራሳቸውን በትራጀዲው ዓለም ውስጥ ካገኙት 3 ዓመት ሆኗቸዋል። ፖለቲካ ወትሮም ጎምዛዛ ነበር። እዚህ ላይ ጦርነት ሲጨመርበት እያንዳንዱ ማለዳ እሳት ሆነ። በተለይ ለትንሽ ሀገር፣ በተለይ ለትንሽ ህዝብ፣ በተለይ ደግሞ ሌሎች ላይ ጥገኛ ለሆነ ማህበረሰብ። እናም የአገርህን ማዕድን ስጠኝ፣ የማቀርብህልህን ስምምነት ሰነድን ፈርም፣ ከዚያም ጦርነት ይቆማል የሚል ትዕዛዝ አማራጭ ሆኖ ይቀርባል። አልቀበልም ሲባል ደግሞ ይህንን ግቢ ለቀህ ውጣ ተብሎ በደህንነት ሰራተኞች እንደ ውሻ ይባረራል። ዶናልድ ትራምፕ ልዕለ ኃያልነታቸውን ለማሳየት የዓለም ታላቅ መሪ መሆናቸውንም በዓለም ፊት ለማሳወቅ የሚያስችላቸውን መድረክ ፈጠሩ። የዋይት ሃውስ ዘጋቢዎችን ሁሉ ጠሩ። ጠሪ አክባሪ ነው ብለው በኦቫል ኦፊስ ውስጥ የተገኙት ዘለንስኪ ቤት ለምቦሳ ብለው ቢገቡም መልካም መስተንግዶ አልቀረበላቸውም። የምልህን ስማ የሚል አለቃ ትዕዛዝ፣ ዲል የሚሉትን ሰነድ ይፈርሙ ዘንድ የሚያስገድድ ቁጣ ይከታተልባቸው ጀመር። ትራምፕ፣ ምክትላቸው ቫንስ፣ የውጭ ጉዳይ ሹማቸው ማርኮ ሩቢዮ ተፈራረቁባቸው። ፑቲንን ሰው አራጁ፣ ዋሾው፣ የጦር ወንጀለኛው እያሉ ሲናገሩ ይታወቁ የነበሩት ሩቢዮ ጭምር በዘለንስኪ ተንጨረጨሩ። ከኪየቭ ዋሽንግተን ሄደው ራሳቸውን በመጥበሻ ላይ እንደተቀመጠ ቅቤ ያገኙት ዘለንስኪም ለአገር መሪ የማይመጥን ቃል ተደራረበባቸው። አንተ ምስጋና የማታውቅ ተባሉ። አንተ ሰላም የማትፈልግ፣ አንተ ሶስተኛውን የዓለም ጦርነት ለማዋለድ ቁማር የምትጫወት፣ አንተ በሚሊዮኖች ነፍስ የምትቆምር፣ አንተ የፍረጃ ብዛት፣ የማዋከብ መዓት ዘነበባቸው። አሁን እንዳሻህ የምትናገርበት ቁመና ላይ አይደለም ተባሉ። ባለባበሳቸው ሽርደዳ ተከተላቸው። ያ ባይደን የሚባል ደደብ ፕሬዚዳንት $350 ቢሊዮን ሰጥቶ አቅብጦሃል ተባሉ። ዘለንስኪ እሱ እኮ የእናንተ ፕሬዚዳንት ነው ብለው ለመሞገት ያደረጉት ጥረት እርባና አልነበረውም። You're running low on soldiers. It would be a damn good thing. And then you tell us, I don't want a ceasefire. I don't want a ceasefire. I want to go and I want this. Look, if you could get a ceasefire. ዘለንስኪ ፖለቲከኛ ከመሆናቸው በፊት የፊልም ተዋናይ ነበሩ። ለዚያውም በኮሜዲ ዘውግ የሚተውኑ አስቂኝ ሰው። የአገር መሪ ሆነው ሲከሰቱም የቴሌቪዥን ድራማ በሚሰሩበት ወቅት የነበረውን የፊልሙን ርዕስ የፓርቲ ስም አድርገውት የአገር መሪ ለመሆን ተወዳደሩ። የድራማው ርዕስ ሰርቫንት ኦፍ ዘ ፒፕል የሚል የእንግሊዝኛ አቻ ወይም የህዝብ አገልጋይ የተሰኘ አማርኛ የሚወጣው ነው። እንዲህ ባለ ምናባዊ ድራማና ኮሜዲ የሚታወቁት ዘለንስኪ ያለፉት ዓመታት ሁሉ ትራጀዲ ሆነውባቸው ቢሰነብቱም ዶናልድ ትራምፕ ደግሞ የበለጠ ጨፍጋጋ አድርገውባቸዋል። ፑቲን አይታመንም፣ 25 ጊዜ የራሱን ፊርማ የጣሰ ሰው ነው ብለው ቢጮሁ፣ ፑቲን 20 ሺህ ሕፃናትን ሳይቀር ሰርቆኛል፣ ፓስተሮችንም ወስዶብኛል ብለው ፎቶ ቢያሳዩ የአሜሪካው ፕሬዝዳንት ለውጥ አላሳዩም። በቃ መፍትሄው ይችን ስምምነት መፈረም ነው ይሏቸዋል። ነገሩ የጀመረው ገና ከበር ላይ ነው። ትራምፕ ዘለንስኪን ሊቀበሉ ከዋይት ሃውስ ደጃፍ ላይ ወጡ። የዩክሬኑ ሰው በተለመደውና ዩክሬኖች ትራይዙብ የሚሉትና እንደ ብሔራዊ ምልክታቸው የሚያዩትን አርማ የለጠፈ ሹራብ በሚታወቁበት አለባበስ ደርበው በሰዓታቸው ደረሱ። ትራምፕም ሙሉ ሱፋቸውን ከነከረባቱ አጥልቀው በር ላይ ወጥተው ተቀበሏቸው። ሽርደዳው የሚጀምረው እዚህ ጋር ነው። በዚያው ተለምዶ ያለባበሳቸው የተገኙት ዘለንስኪ እንደምን አሉ ክቡር ፕሬዝዳንት ብለው እጃቸውን ጨበጡ። ትራምፕም ዘንጠሃል ጃል ብለው ሰላምታ ከሰጧቸው በኋላ አምሮበታል በማለት ከፊታቸው ካሜራቸውን ደግነው ወደ ቆሙት ጋዜጠኞች ዘወር ብለው ተመለከቱ። ያለ ሱፍ የማይገባበትን እንኳን የአገር መሪ ለትንሽ ጋዜጣ የሚሰራ ጋዜጠኛም ቶክሲዶ ሳይለብስ ወደማይገባበት ዋይት ሃውስ ሹራብ በጨርቅ ሱሪ ለብሰው የመጡትን ዘለንስኪን ገና እንዳገኟቸው ዘንጠሃል ብለው አግቧቸውን ጣል ሲያደርጉ ካሜራዎች ቀረጹ። He's all dressed up today. የዋይት ሃውስ ኦቫል ኦፊስ ቀውጥ የሚሆነው ከዚህ በኋላ ነው። በተለመደው አኳኋን ቤት ዘግቶ ሚዲያ አስወጥቶ መነጋገርን ያልመረጡት ዶናልድ ትራምፕ ከዋይት ሃውስ የሚዘግቡ የዓለም ሚዲያዎች ሁሉ በተገኙበት ምክትላቸውንና የውጭ ጉዳይ ሚኒስትራቸውን ይዘው ዘለንስኪን ያጣድፏቸው ጀመር። በእርግጥ ነገሩ እየጋለ እየተጋጋለ እየተቀጣጠለ ሄዶ በመጨረሻ ነው ዘለንስኪ የተዘጋጀውን ምሳም እንዳይበሉት ተደርጎ የአሜሪካን ቤተ መንግስት ለቀው እንዲወጡ የሆነው። የትራምፕ እጆች እያስፈራሩ የዘለንስኪ ግንባር ሽንሽን እየሰራ